ክርስቲያኖቹም ሲመጡ ለበጎ ነው ይሉ ነበርና መጀመሪያ አካባቢ ዙም አላሰብኩትም። ወደ መጨረሻ ላይ ግን I start to agree with them ለበጎ ነበር። I'm glad I was not part of the bloody civil war። እንደው ከተፈታህ በኋላ ለረጅም ጊዜ ዝም ብለሃል። ሰዎች ሁሉ ጀዋር መሐመድ ለምንድነው የማይናገረው? ጀዋር መሐመድ ምን እያሰበ ነው? ምን እየሰራ ነው ይባላልና ይሄን ሁሉ ጊዜ ዝም ያልክበት ምክንያት ምንድነው? አንዳንዶች ከመንግስት ጋር ተደራድረህ ነው የወጣኸው፣ ምንም ለመናገር ተስማምተህ ነው የተፈታኸው ይላሉ። መልስህ ምንድነው? እንግዲህ እንዳልኩሽ እስር ቤት ውስጥ ሪፍሌክት ለማድረግ ከመታሰሪ በፊት ምናልባት ለ10 ዓመታት ያለማቋረጥ በኢትዮጵያ ፖለቲካ ውስጥ ተሳተፍ ነበር። ብዙ እናገር ነበር፣ ብዙ ጽፍ ነበር፣ ብዙ ኢንጌጅ አደረግ ነበር። እስር ቤት ውስጥ ሪፍሌክት ለማድረግ ከፍተኛ እድል አገኘው። ያ ብቻ ሳይሆን በተለይ ወደ ቃሊቲ ከሄድን በኋላ ለማንኛውም ታራሚ ቴሌቪዥን ነበር፣ የመንግስት ቴሌቪዥን ነበር። በቴሌቪዥን ላይ ብዙ ነገሮችን እናይ ነበር። አንዱ የተረዳሁት ነገር ተናጋሪ እንጂ አድማጭ አልነበረ። ወደ ኋላ እጄ ሳስበው በተለይ ለውጥ እንደመጣ አካባቢ መደማመጥ ቢቻል ኖሮ አብዛኛው ሀገራችን የገባችበት ችግር መከላከል ማስወገድ ይቻል ነበር ወደሚለው መደምደሚያ ነው የገባሁት። ስለዚህ እስር ቤት እያለሁ ነው እንደወጣው ለተወሰነ ጊዜ ላለመናገር የወሰንኩት። አንዱ ለማዳመጥ ወሰንኩ። ለረጅም ጊዜ እንደምታውቂው በጣም እናገር ነበር። ያ ብቻ ሳይሆን በአለፉት 2 ዓመታት እኛ እስር ቤት በነበርንበት ውስጥ ከዛ በጊዜ በገፋ ሁኔታ ተናጋሪ የበዛበት አድማጭ የጠፋበት ነበር። አንዳንዴ እንቅልፍ እምቢ ሲለን ተነስተን ከበቀለ ጋር ቴሌቪዥን ላይ ነበር። በጣም እናከብራቸው ሞዴሬት የነበሩ ፕሮግሬሲቭ የነበሩ ግለሰቦች እያየናቸው በጣም ወደሚያሳዝንና አስፈሪ ወደሆነ ንግግር ሲገቡ አየናቸው። በመንግስት ቴሌቪዥን ምሁራኖች ሰዎችን ሊያስተምሩ፣ ሊያስረዱ፣ ሊያረጋጉ የሚገባቸው ሰዎች አንድን ህዝብ በጅምላ ሲፈርጁ፣ በጅምላ የጥላቻ ብቻ ሳይሆን ለጄኖሳይድ የሚያነሳሳ አይነት ንግግር ሲያደርጉ ስላየን ይሄ ነገር መረጋጋት አለበት። እዛ ውስጥ መቀላቀል ፈጽሞ አልፈለግንም። እንደምታውቂው እኛ ስንለቀቅ ጦርነቱ በረድ አድርጎ የጦርነት ፖለቲካ ገና ቀዝቀዝ አድርጎ በሳምንታት ውስጥ የወጣ ነው። ስለዚህ ትራውማታይዝ አድርጎናል። አልዋሽሽም። በቴሌቪዥን ስናይ የነበረው ነገር ትራውማታይዝ ነው ያደረገን። በጣም ነው ያስፈራን እና እዛ ውስጥ መቀላቀል አልፈለግንም። ከዛም ጋር ተያይዞ ደግሞ ህዝቡ በጣም ያሳዝነን ነበር። ምድር ላይ ከሚደረገው የተኩስ የጥይት ጦርነት ባልተናነሰ ምናልባትም በበለጠ ሁኔታ በሚዲያው ሲደረግ የነበረው ጦርነት ህዝቡን ትራውማታይዝ አድርጎታል ብለን የፈራ ነው። ስለዚህ ተፋላሚ በተለይ በሰሜን አካባቢ የነበሩት ተፋላሚ ኃይሎች ከጣለው ጨፍልቀው ደምስሰው ከሚለው ወደ ሰላም ነው የሚያስፈልገው ወደሚል ሲመጡ እኛም በጣም ተንፈሰናል። ህዝቡም ጊዜ ወስዶ መተንፈስ አለበት፣ እረፍት ሊወስድ ይገባል የሚል ስሜት ስለነበረኝ በመናገር ወደ ክርክርና ዲቤት መግባት አስፈላጊ አይደለም ብዬ ነው ያሰብኩት። ሶስተኛው ጋር ከዛ ጋር ተያይዞ ሜቢ ያስፔድና ሌሎች የእስር ባልደረቦች እንደሚያውቁት እስር ቤት ውስጥ በጣም ከኢንፎርሜሽን እንገለላለን። በመንግስት ቴሌቪዥን እና መጥቶ ከሚጠይቀን ሰው ውጪ ዋይደር የሆነ ከሰፊው የሀገር ውስጥም ሆነ የሀገር ውጪ የኛም ዜጋ ሆነ የሌሎች አመለካከቶችን አዳምጠን አመዛዝነን የራስ አቋምና የራስ ትንታኔ ለመስጠት አመቺ አልነበረም። ስለዚህ ስወጣ የኛንም ማህበረሰብ የኛንም አመራር ዲያስፖራ ያለውን ማህበረሰብ ከተለያየ የፖለቲካ የማህበራዊ ቤዝ የሚመጣውን እንዲሁም ደግሞ ከውጪ የዲፕሎማቶቹንም አመለካከት ትንታኔ ግንዛቤ መረዳት ነበረብኝና ብዙውን ጊዜ ያጠፋሁት ሰዎችን ፕራይቬት በሆነ መልኩ በማግኘት
ግንዛቤ ለመቀሰም በመስራት ነውና ዝም ያልኩት በሌላ ምክንያት ሳይሆን ዝምታ ለጊዜውም ቢሆን ወርቅ ነው ብዬ ስላሰብኩና ዝም ብዬ መናገርን አቁሜ ማዳመጥ ላይ ፎከስ ማድረጌ ለኔም ለፖለቲካ ድርጅቴም እንዲሁም ለሀገራችንና ለሕዝባችን ይጠቅማል በማለት ነው። የጠቀመም ይመስለኛል። ስለዚህ ከመንግስት ጋር የተስማማው ምንም አይነት ቅድመ ሁኔታ የለም? ምንም ቅድመ ሁኔታ የለም። ይህን ጉዳይ በደንብ አጥርቶ ማለፉ ጥሩ ይመስለኛልና በተለይ ከስር ከተፈታህ በኋላ የተለያዩ ነገሮች እየተወሩ ነውና ከመንግስት ጋር ከገዢው ፓርቲ ጋር መስራት ጀምሯል። ከጠቅላይ ሚኒስትሩ ጋር ተገናኝተዋል። የተፈታውም ለዚህ ነው። አሁንም እየሰራ ያለው የመንግስትን ስራ ነው የሚሉ አሉባልታዎች አሉና ምንድነው ትክክለኛው ነገር? እኔም ሰማቸዋለሁ አሉባልታዎቹን። እኔ ከማንም ጋር የግል ቁርሾ የለኝም። የታሰርኩትም ቢሆን በፖለቲካ ልዩነት እንጂ በግል ጠብ አይደለም። ከጠቅላይ ሚኒስትሩ ጋር አልተገናኘንም። ሊያገኘኝ ከፈለገ ግን ሁሌም ዝግጁ ነኝ። ከጠቅላይ ሚኒስትሩ ጋር ብቻ ሳይሆን ከአብይ ጋር ብቻ ሳይሆን ከመሮም ጋር ከደብረ ጽዮንም ጋር ከሁሉም በአሁኑ ወቅት በሀገራችን ባለው ግጭት ውስጥ እየተሳተፉ ካሉ ኃይሎች ጋር ተገናኝቶ ሀገራችንን ከጦርነት አስወጥቶ ወደ ሰላምና ልማት ለመመለስ እድሉ ከተገኘ ከማናቸውም ጋር ለመስራት ከማናቸውም ጋር ለመተባበር ከማናቸውም ጋር ለመነጋገር በማንኛውም ቦታና ሁኔታ ለመነጋገር ዝግጁ ነኝ። እኔም አልፈቅደው ግን ከማናቸውም ጋር አብሬ ጦርነትን ማፋፋም አልፈልግም። ከማናቸውም ጋር ሁሉ በጦርነቱ እየተሳተፉ የሚሆኑ በጦርነቱ እያልተሳተፉ ያሉ ምሁራንና ልሂቃን ወደ ሰላም ጠረጴዛ መምጣት አለባቸው ብዬ አምናለሁ። ከአንዳቸውም ጋር ግላዊ ጠብ የለኝም። ስለዚህ ገዢው ፓርቲ ሀገር እየገዛን ያለው ሀገር እያስተዳደረን ያለው ለሀገሪቷ ያለገባችበት ችግር ትልቁን ድርሻ የሚወስደው ገዢው ፓርቲ ነው። እንደ መሪም ጠቅላይ ሚኒስትሩ ነው። ወደ መፍትሄ የምንገባ ከሆነ የነሱ ተሳትፎ የነሱ ፈቃደኝነት ወሳኝ ነው። ስለዚህ እንደ ፖለቲካ ፓርቲ አመራርም እንደዚህ ሀገር ዜጋም በሰላም ጉዳይ ላይ የሀገራችንና እጣ ፋንታ ወደፊት ማስተካከል ላይ ከገዢው ፓርቲም ጋር ሆነ ከጠቅላይ ሚኒስትሩም ጋር ሆነ የተለያዩ ድርጅቶች ከሚመሩ ቅድም እንዳልኩ ከደብረ ጽዮንም ሆነ ከጻድቃንም ሆነ ከመሮም ሆነ ከገመቹም ሆነ ከተፈራ ማሞም ሆነ ከይልቃል ከፋለም ጋር ሆነ ከማንኛውም ጋር ለመስራት ዝግጁ ነኝ። አይ ቲንክ የሀገራችን አመራርም ለዚህ መዘጋጀት መቻል አለበት። ሀገራችን ያለችበት ሁኔታ ለምን ከከሌ ጋር ተነጋገርክ፣ እከሌ ሰይጣን ነው እከሌ መልአክ ነው የሚል በማለት እንደማይወጣ ላስት 2 years been clear። ስለዚህ አሁንም ደግሜ የምለው ከማንኛውም የፖለቲካ ኃይል ጋር ከማንኛውም የፖለቲካ አመራር ጋር ህዝባችንን አሁን ከገባበት መቀመቅና ሰቆቃ ለማውጣት መስራት ያስፈልጋል። እዚህ ላይ ክሊል ማድረግ ፈልገው ከማንኛውም ኃይል ጋር እንሰራለን። እንደ ድርጅትም እንደ ግለሰብም እንደ አመራርም መሆንም አልፈልገው ግን ሀገራችንና ህዝባችንን ወደ ሰላም መንገድ ወደ ልማት እንዲመለሱ ባለኝ ዕውቀትና ባለኝ ተሰሚነት መጥቀም ፈልጋለሁ። ለማንም ድርጅትም ሆነ ለማንም ግለሰብ ደግሞ መጠቀሚያ መሆን አልፈልግም። ለማንም የጦር ማገዶ መሆን አልፈልግም። የማንንም አምባገነናዊ አካሄድን የማንም ጦረኛ አካሄድን መደገፍ አልፈልግም። ሰላም ወደ ሰላም ማምጣት ለሚፈልግ አካል ጋር ለመስራት ዝግጁ ነኝ። ይሄ ደግሞ ኩነኔ አይደለም። ይሄ ደግሞ ትክክለኛ ነው ብዬ ነው የማምነው። ስለዚህ ሁሉ ለዚህ ነው ቅድም እንዳልኩ ጦርነቱ መቆም አለበት። ጦርነቱ ቆሞ ወደ ድርድር መምጣት አለብን። ቴክኒካል ነገሮች መነሳት አለባቸው። ሶዛት ለመነጋገር ጋሬጣ ሆነው ያሉ ነገሮች ተሰባብረው ድልድይ ተመስርቶ ሁላችንም ወደ መነጋገሩ መግባቱ አስፈላጊ ነው ያልኩት። ከዚሁ ከእስር ቤት ጉዳይ ሳንወጣ ለማዳመጥ ሰፊ ጊዜ አግኝቻለሁ። እስር ቤት ውስጥ የሚል ነገር አንስታልና ለመጻፍስ ጊዜ ነበረ? የጻፍከው ነገር አለ? ኦን ፕሮግረስ ያለ ነገር አለ?
እዚሁ ላይ ደግሞ እዛው እስር ቤት በነበራችሁበት ወቅት የረሃብ አድማ አድርጋችሁ ነበርና ብዙ ሰው እውነት 40 ቀን ሙሉ የረሃብ አድማ አድርገዋል የሚለው ነገር እስካሁን ጥያቄ የሆነበት ሰው እንዳለ ገምታለሁ ነው። የነበረውን ነገር በዛው ያይዘብታ አንሰል እንግዲህ ያው ከዝምታው ጋር ተያይዞ አንድ ተቀስ ያለሽው ነገር አሁን መናገር የወሰንኩበት አንደኛ ጫናው በጣም በረታ። ብዙ ሁሉም ሰው ለምን ነው የማትናገረው እያለ የራሱን ትንታኔ ወደ መስጠት አልፎ የራሴ እናት ራሱ ሰዎች ይጠይቋታል። ልጁ በጤናው ነው ወይ እያስፈራሩት ነው ወይ አቋም ቀየረ ወይ ታመመ ወይ የማይል ሰው የለ። እሷ ከእናቴ ሳይቀር የዝምታዬ ጉዳይ ሰዎችን አንከምፈርተብል እያደረገ ስለመጣ ነው ወደ መናገር የገባሁት። የእስር ቤት እያለው ብዙ ያው ወደ ሳይሆን ማንበብ ግዴታ ነው እንደምታውቀው። እስር ቤት ስፖርት ካልሰራህና ካላነበብክ ታብዳለህ። ስለዚህ ማንበብ የማይወድ ስፖርት የማይወድ አሁን ለምሳሌ ማንበብ እንኳን ምንም አይደል ስፖርት አልወድም ነበር። አሁን ስፖርት ሀራራ ሆኖብኛል። ማንበብ ድሮም አነባለሁ ግን በመሐከል አቋርጬ ነበር። እስር ቤት ውስጥ ከቻለ ማድረግ ብዙ እድል አግኝቼ ነበር። ብዙ ላነባቸው ፈልጋቸው የነበሩ መጽሐፍቶችን ለማንበብ እችላለሁ። ለመጻፍም ጽፌያለሁ። አንድ አውቶባዮግራፊ ጽፌያለሁ። እንዲሁም ደግሞ ሌላ የኔን አመለካከትና ግንዛቤ በሀገራችን ፖለቲካ ላይ የሚያሳይ ድራፍት አድርጌያለሁ። ሁለቱም በጊዜያቸውን እየጠበቁ ያው እንደምታውቀው በእጅ ነው የምጽፈው። እዛ የኔ እጅ ጽሁፍ ደግሞ እኔ ራሱ መልሼ ማንበብ አልችልም። ስለዚህ እሱን ቀስ እያልን ወደ ኮምፒውተር እየቀየርን ኦልሞስት ጨርሰናል። እሱን ወደ ኤዲቲንግ እያለቀ ነው። እንግዲህ በጥቂት ጊዜ ውስጥ ኦልሞስት አልቋል። አንደኛው የአውቶባዮግራፊው አልቋል። ወደ ፕሪንቲንግ የሚሄድበት እድል አለው። የፖለቲካው ደግሞ ትንሽ ጊዜ ጠብቆ ወደ ተጠናቆ ለህዝብ ይደርሳል ብዬ ተስፋ አድርጋለሁ። የረሃብ አድማው አውቀ እንዳልዘለልኩት ባላስታውሰውም ደስ ይለኛል። ምክንያቱም ከባድ ጊዜ ነበረ። ረሃብ አድማ ቃሉ ትንሽ እንትን ይላል። የሚረበው የመጀመሪያው 5 ቀን ብቻ ነው። ስለዚህ we have to find different words። የመጀመሪያው 5 ቀን በጣም ከባድ ረሃብ ነው የሚሰማው። ከ5 ቀን በኋላ ረሃብ የሚባል ነገር የለም። ይደክማል። ከዛ ያለፈ ግን ረሃብ የሚባል ነገር ፈጽሞ አይሰማንም። እና ረሃብ አይደለም ነሰሪ ምናልባትም የምግብ ማቆም አድማ ነው የሚሆነው። የ5ቱ ቀን ነው የረሃብ የሚሆነው። ከዛ በኋላ ያሉት 35 ቀናት ሞስትሊ የምግብ ማቆም ነው። ኢንትረስቲንግ ኤክስፒሪየንስ ነበር። እንግዲህ ረሃብ አድማውን ያደረግነው በመንግስት ላይ ጫና ለማድረግ ነው። ቲንክ የፈለግነውን ዓላማ አሳክተናል። ከምርጫው ጋር ከሌሎች ጉዳዮች ላይ አዌርነስ ሬዝ ማድረግ ፈልገን ነበር። ምክንያቱም ያ ምርጫ በዛ መልኩ መሄድ የሀገራችንን ችግር እያወሳሰበ እንጂ የሚፈታ እንዳልሆነ እናቅ ነበር። አሁንም የታየው ያው ነው። ከዚህ አንፃር ዓላማችንን አዛክተናል። ግን አንዱ ያልጠበቅነው የመጣው ረሃብ አድማውን ያደረግነው እኛ በመንግስት ላይ ጫና ለማድረግ ነው። በእኛ ላይ የመጣውን ጫና አልጠበቅነው ነበር። ከቤተሰብ አንስቶ የሃይማኖት መሪዎች፣ ሽማግሌዎች ኤቭሪዴይ እየመጡ እያለቀሱ እየተንደባለሉ ህይወታችንን ከረሃቡ የምግብ ማቆሙ ከሚያመጣው ድክመት የበለጠ የህዝቡ በጣም ከባድ ነበር። it was traumatizing በጣም ከባድ ነበርና በመንግስት ላይ ብቻ ሳይሆን በእኛም ላይ የነበረው ጫና it was extremely difficult እና መጨረሻም ላይም ያቆምንበት ኢንሲደንት በጣም ይገርመኛል። ሆስፒታል ነበርን። እዛ ለሆስፒታል ወጥተን ወደ እስር ቤት መመለስ ፈልገን ነበር። እሱ ልናረግ ስንል ደራርቱ የመጣችው እና ደራርቱ ስትመጣ ደራርቱ መሆኑን አላወኩም ነበር። በቀሉ የምትባል አክስት አለች፣ የእናቴ እህት በጣም የሆነች ዩኒክ የሆነች ቲፒካል ምስኪን ሰው የምትለውና እሷ አይመጣች ይመስለኝ። ደራርቱ መሆኑን አላወቅኩምና ልክ እንደዚህ ወጣ ስል እግሬ ላይ ስትወድቅ አየኋት እና ከየት ነው ደግሞ አክስቴ ነው የመጡት ወደሚለው በዛ ያው ጫናዎች ነበሩ። እንዲህ አይነት ጫናዎች በጣም የሚከብድ ጫናዎች ናቸው እና
it was an interesting experience of course እንደምታውቀው ደግሞ ወደ 30 ኪሎ በመቀነስ የተሻለ ሰውነትም ለረጅም ጊዜ ከዛም በኋላ መብላት እንዳልቻላችሁ ነበር የሚነገረው ምክንያቱም ዘላቂ የሆነ የጤና ጉዳት ነው ያለው በጣም ከባድ ነበር እኛ እንግዲህ እድለኞች ነበርን እድለኞች የሆነበት ምክንያት ማአት ዶክተሮች ቮለንቲር ሆነው በየቀኑ እየመጡ በቀን እስከ 4 ጊዜ ደማችን እየወሰዱ የኬሚካል ባላንሱን ቼክ ያደርጉት ነበር በጣም ትልቅ ክትትል ነበረ በአይምሮአችን ላይ ደግሞ በተለይ አይምሮ ላይ ችግር ስለሚኖረው ልብ ላይ ችግር ስለሚኖረው የሚሰጠን መድኃኒቶች ነበሩ እነኛ ረድተውናል I think 32ኛ ነው 33ኛ ቀን በኋላ ወደ ሆስፒታል ነው የተወሰነው ሆስፒታል በላንድማርክ ሆስፒታል በጣም የተሟላ እቃ ስላለው 24 ሰዓት ሞኒተሪንግ ነበር በተለይ የልባችንን እና ሌሎች ኦርጋን ፈንክሽን በጣም ይከታተሉ ነበር እና ስንጨርስ መጨረሻ ላይ ስንጨርስ በ40ኛው ቀን ያው ተባላላችሁ ተባል ተስማማን actually funny ነገር ተፈጠረ እና ምን እንደምትፈልጉት አለን ፕሮፌሰር ከበደ ያው ምን ፈልጋውን ከሜኑ ውስጥ አወጣን ምግብ የሚመጣ መስሎናል ይሄ መጣው ግን ቺክን ሱፕ ከሱፕ ነው የመረጥነው ቺክን ሱፕ ብሮኮሊ ቺክን ሱፕ በጣም ወዳለው እና እሱ ነው የመጣው ሲመጣ ግን በኩባያ ነው የመጣችው እና አንድ ቺክን እና አንድ ብሮኮሊ ሁለት ቺክን እና አንድ ብሮኮሊ ነው ውስጡ ያለው በቃ ስታርተር መሆን አለበት ብለን እየተንገበገብኩ በቃ አንዷን ብልግ ሳረግ አንዷ ልክ አፌ ላደረገች ወደቀችብኝ አሳዝኔ ላነሳት ነርሷ ሳታ ረገጠቻትና የነበረው እሷንም ምግብ ሆና አንድ ብርጭቆ ትንሽ ብርጭቆ ነችና እሷንም ምግብ ሆና ከፍተኛ የህመም ነው የተሰማን በተለይ በቀለ መጀመሪያ እኔን ሲያመኝ ሲስቁብኝ ነበር በቀለና ሐምዛ መጨረሻ ላይ እነሱም ላይ በቀለ በጣም ህይወቱ አደጋ ላይ ደርሶ ነበር እና ለ2-3 ሳምንት በጣም የተመጠነ ምግብ ነበር ስንወስድ የነበረው ፕሮባብሊ ለ3-4 ወር እንደፈለግነው የምንፈልገው ለመብላት አስቸጋሪ ነበር ሆስፒታል ያላችሁ አንድ ፎቶ ወጥቶ ነበር አይ ቲንክ በጣም ማህበራዊ ሚዲያ ላይ ሲዘዋወር ነበር በጣም ብዙ ሰዎች ረሃብ አድማ ላይ እንደሆናችሁ ያላመኑ ሰዎች ራሱ በዛ ፎቶ ደንግጠው ነበርና ከወጣችሁ በኋላ እሱን ፎቶ አይታችሁታል ምን ተሰማ አይተናል ከዛ እኮ ቀንሰናል አይ ቲንክ እሱ እንደገባን አካባቢ ነው የገባን ቀን መሰለኝ እሱ የተነሳው ወደ ሆስፒታል የገባችሁ ከዛም ሰው ነበር ማለት ከዛም በጣም ቀንሰን ነበር በጣም ቀንሰን ያው ቤት ውስጥ ባኖርና ውጪ ቢሆን ኖሮ ነፋስ ይዞን ይሮጥ ነበር ወል እንግዲህ ሁሉም ነገር ጥሩ በጎም መጥፎም እንትን አለው ለኔና በቄ ድሮም ቤልት ነው ፊዚካሊ እኔና ሐምዛ በጣም ወፍራሞች ነበር አይ ቲንክ ሐምዛ ወደ 32 ኪሎ እኔ ወደ 30 ኪሎ መቀነስ ይችላል ከዛ በኋላ ደግሞ ስፖርት ቀጠለበት ስለዚህ ማሳደር የፈለጋችሁትን ጫናም ማሳደራችሁ አለ ብለ ታስባለ ምን ፈልገው መልእክት አስተላልፈናል ከእስር ቤት ቆይታ ጋር የተያዘ የመጨረሻ ጥያቄ እስር ቤት በነበራችሁበት ወቅት በተለይ ወደ ፍርድ ቤት የምትመላለሱበት ወቅት በጣም የበዛ ምስጋና ነበር የምትሰጡት ለጸጥታ ኃይሉም ለአቃቤ ህጎቹም ለዳኞቹም እና ከልብ የመነጨ ነበር ምንድነው የምስጋናው ምክንያት ከልብ የመነጨ ነው ከበቀለ ጋር ቆም ከልብ የመነጨ እንጂ ከሌላ የመነጨ መናገር አትችልም በቀለ ዘሪል በቀለ ጋር እንትን ለፈጽሞ ሊኖር አይችልምና እውነቱን ለመናገር በራሳችን በእኛ ላይ ከያዙን ቀን ጀምሮ የፌደራል ፖሊስ ሆነ ከዛም የፌደራል መርማሪዎች አቃቢ ህጎች ከዛ ወደ ማረሚያ ከገባን ወዲህ በሚገባው ክብር እየሰጡ ነው ያስተናገዱን እንደማንኛውም ታራሚ እንደማንኛውም ታሳሪ የሚመብታችንን አልነፈጉንም ክብራችንን አልቀነሱም እኛም ሙያቸውና ኃላፊነታቸው ግዴታቸውን ስለምንረዳ እነሱን የመጋፋት ሁኔታ ውስጥ አልገባንም ሰውን ያላመሰገነ ሰው ፈጣሪንም ሊያመሰግን አይችልም ስለዚህ ያንን
ማስገባት ነበረብን። አንደኛ ምስጋናችንን ለመግለጽ፣ ሁለተኛ ለማበረታታት። እኛ ኤክሰፕሽናል ኬዝ እንደሆነ እንረዳለን። ነገር ግን ያ ለኛ የተደረገው መግለጫችንም ላይ እንዳለ ለኛ የተደረገው በሀገር ደረጃ ላሉት በሺዎች ለሚቆጠሩ ታሳሪዎች መከናወን እንዳለበት፣ ሰውን አስሮ ከማሰቃየት ይልቅ ሰውን አስሮ በክብር ማስተናገዱ በዛ ሰው ላይ ለውጥ ያመጣል እና ያንን ኤክስፕረስ ማድረግ ፈለግን እና ያንን ለመግለጽ ነው ያደረነው። በከልባችን ነው። እዛው ላይ እንዳልነው እንደኛ አይደለም ሌላው ታራሚ። ኦፍ ኮርስ እንትን ቃሊቲ የፌደራል ማረሚያ ተለውጧል። እንትን ማለት አንችልም፣ ተለውጧል። ችግር ያለው እንደ ኦሮሚያ ለምሳሌ ጓንታናሞ ሆነዋል። የኦሮሚያ እስር ቤቶች ፍርድ ቤት ሳትት እንደሆነ አመራሮች ፍርድ ቤት ሳትሄድ ለአመት ብትታሰርበት፣ ፍርድ ቤት ሲለቅ መልሶ የምትታሰርበት በባሰ ሁኔታ ስቃይ የሚደርስበት ሁኔታ ነው ያለው። በኢህአዴግ ዘመን የፌደራል እስር ቤቶች የፌደራል ፖሊስ ነበር በጣም የሚፈራው በክፋቱ። አሁን ኦሮሚያ ይመረጥ ነበር በዛ ጊዜ። አሁን ተገልብጦ የፌደራል እስር ቤቶች የተሻለ ሆነው የኦሮሚያ ከፖሊስ ጣቢያም ጀምሮ ያሉት እስር ቤቶች በጣም ስቆቃ ያለበት ነው እና ሁለቱንም አድሬስ ማድረግ ፈለግ። የፌደራል ማረሚያ ሆነ የፌደራል ፖሊስ ለኛ ያሳየው እንክብካቤና የኛ መብት የማክበር ሂደት ለሌላውም መድረስ አለበት ብለን አሰብን። ለዚህ ነውና ከልባችን ነው አሁንም ቢሆን ለኛ የተደረገው እንክብካቤ ለሁሉም ታሳሪ ማድረግ። ታሳሪውም መረዳት ያለበት በተለይ የፖለቲካ እስረኛ ፖሊስ አይደለም የሚያስር፣ የፖለቲካ አመራሩ ነው የሚያስር። ፖሊስ ማስፈጸም ነው። ብዙ ጊዜ በፖሊስ ላይ መናደድ ባህሪ አለ። ያው እስረኛ ይናደዳል ብዙ ሊሚቴሽን ስላለው። እኛ ለፖሊሶቹም ለቀቢጎቹም ስናግራቸው የነበረው እኛን ያሰራችሁ እናንተ አይደላችሁ፣ ያሰረን ሌላ አካል ነው። ስለዚህ እኛና እናንተ የሚያጣላን ምን ጉዳይ የለም። ይሄው እኛ እናንተ በእኛ ላይ ያላችሁ ስልጣን ይሄ ነው፣ እኛ በዚህ ውስጥ ያለን መብት ይሄ ነው ብለን እናስረዳና ግንዛቤ ውስጥ እንገባ ነበር። ያን ማጠናከር ነው። መልካም። እስቲ አሁን ደግሞ ወደ ሃርድ ፖለቲክሱ እንምጣና ቅድም አንተም እንዳልከው ሀገራችን ፖለቲካ አንተ እስር ቤት ሆነ በጣም ብዙ እናንተ እስር ቤት ሆናችሁ ብዙ ተቀይሯል። በሰሜን ኢትዮጵያ እርስ በርስ ጦርነት ነበር። አሁን ደግሞ እሱ ትንሽ ጋብ ሲል ኦሮሚያ ላይም ጦርነት አለ፣ አማራ ክልል ላይም ሰሞኑን ብዙ ችግሮች አሉና ስለ ሀገራችን ወቅታዊ ሁኔታ ምን ትላለህ? እንደው ታስበው ከየት ይጀምራል? እንግዲህ ባለፉት 4 አመት እቺ ሀገር ሮለር ኮስተር ላይ ነበረች ማለት እንችላለን። 2018 የነበረው ተስፋ የነበረው ደስታ የነበረው አንድነት በጣም በአጭር ጊዜ ውስጥ ወደ ዋይታ፣ ወደ እልቂት፣ ወደ ስጋት ሀገራችንን ወደ ቁልቁለት ወደ አፋፍ ያደረሰ ነው ብዬ ነው የማስበው። ምናልባት በዓለም ታሪክ ያን የመሰለ እድል በአጭር ጊዜ ያጨራክፎ ያን ከመሰለ ከፍተኛ ተስፋና ደስታ ይሄን ወደ መሰለ አስጊ፣ አስፈሪ፣ አሳዛኝ ሁኔታ የለወጠ ሌላ ሀገር ያለ አይመስለኝም። ብዙ ሀገሮች በረጅም ዘመን ውስጥ ወደዛ የሚሄዱት፣ ሌሎች ሀገሮችም የሄዱበት አለ። ግን ፍጥነቱ በጣም በጣም የሚገርምና የሚያሳዝን ነው። የሀገራችንን እስር ቤት እንደወጣው አካባቢ ለሰዎች የምነግራቸው ነገር ነበር። የሀገራችን ሁኔታ እንዴት ነው መታየው ሲሉኝ አውቶቡስ ወይም ደግሞ ያው አውቶቡስ አለ፣ ባሱ እየሄደ ገደል ገብቶ ገደል ሊገባ አፋፉ ላይ ሁለቱ ጎማ ወደ ገደል፣ ሁለቱ ጎማ መንገዱ ላይ ቀርቶ ፍሬኑ የተያዘ አውቶቡስ እንደሆነ የምታይ አትሊስት ፍሬን መያዙ ተስፋ የሚሰጥ ነው። ፍሬን ከተያዘ በኋላ ሪቨርስ መደረግ አለበት ወደ ኋላ። አንዳንድ ሪቨርስ እየተደረገ ማለትም የሀገሪቷን ስንነዳበት የነበረው የተሳሳተ መንገድ ፋይናሊ ወደ ገደል አፋፍ አስገብቶናል። ያው ገደል ውስጥ አልገባንም፣
ገደል አፋፍ ውስጥ አስገብቶናል። ገደል አፋፍ እንዳንገባ ፍሬን ያዝን ይመስለኛል። ፍሬን መያዝ ግን በቂ አይደለም። ሪቨርስ ላይ አድርጎ ማስወጣት ያስፈልጋል። ለማስወጣት ደግሞ ፈርስት ኤንድ ፎርሞስት ሾፌሩ ሪቨርስ ላይ ማድረግ አለበት። ሁለተኛ ደግሞ የመጀመሪያው ጎማ ወደ ውስጥ ስለገባ መኪናው በራሱ ሊወጣ አይችልም። ብዙዎች ተረባርበው ወደ ኋላ መጎተት መቻል አለባቸው። ብዙዎች ተረባርበን ወደ ኋላ ለመጎተት ደግሞ ሾፌሩ አስተማማኝ በሆነ መልኩ ሪቨርስ ማድረጉን ማየት ይፈልጋል ህዝቡ ማለት ነው። ምክንያቱም ፓርክ ላይ ያደረገ ሾፌር ሁለት አማራጭ አለው። ወይ ወደፊት ሊነዳ ይችላል፣ ወይ ወደ ኋላ ሊነዳ ይችላል። ወደፊት ከነዳ ስባለው ብለሽ ከተንጠለጠልሽ አብረሽ ገደል ልትገቢ ትችላለሽ። ስለዚህ ዲሌማ ነው ያለው አሁን በሀገራችን ውስጥ ለብዙ ያለው ዲሌማ ይሄ ነው። ስለዚህ አንዳንድ ተስፋ የሚሰጡ ነገሮች አሉ። ለምሳሌ በሰሜኑ አካባቢ የሙሉ ተኩስ አቁም እንኳን ባይሆን ጊዜያዊ ሰብአዊ ሲባል የተደረጉ ፕሮግረስ እያደረጉ ያሉ ነገሮችን ወደ ሪቨርስ ለማስገባት ጥረት እየተደረገ እንደሆነ ያሳያል። ነገር ግን አገሪቷ ለመትረፉ ህዝባችን ለመትረፉ አስተማማኝ ሊሆን የሚችለው ሙሉ በሙሉ መንግስት ሁሉንም ሊያስተማመን በሚያስችል ግልጽ በሆነ መልኩ ሪቨርስ አድርጎ ከገደል አፋፍ ለመመለስ ቁርጠኝነቱን ሲያሳይ የተቀሩትም ወደ ኋላ ለመጎተት ዝግጁ መሆን አለባቸው፣ ዝግጁ ይሆናሉ። ይሄን ማድረግ ከቻል መንግስት ወደ ሪቨርስ ማድረግ ከገባ ሌሎቻችንም ተባብረን ወደ ኋላ ለመጎተት ከቻልን ሀገሪቷን ወደ ገደል እንዳትገባ ከመከላከል አልፈን ወደ መንገድ ለመመለስ ጠባብም ቢሆን እድል ያለ ይመስለኛል። አሁን ባለው ሁኔታ የሚታይ እስቲ ትንሽ እዚህ ጋር ሰፋ አድርገን ነው በተለይ ኦሮሚያ ላይ ያለውን ነገር በቅርቡ ድርጅታችሁ ኦፌኮ አንድ መግለጫ አውጥቶ ነበር። በኦሮሚያ ላይ ድምጽ አልባ ጦርነት ታውጇል የሚል ይዘት ያለው መግለጫ ነበር ያወጣው። ከትናንት ወዲያ አካባቢ ይመስለኛል የኢትዮጵያ ሰብአዊ መብት ኮሚሽንም ስለታሰሩ የኦነግ አመራሮች ፍርድ ቤት ሳይቀርብ ስለታሰሩ የኦነግ አመራሮች ያወጣው ሪፖርት አለና በአጠቃላይ ኦሮሚያ ላይ እየተከናወነ ያለው ነገር ወዴት ነው የሚያመራው? ምንድነው መፍትሄው? ወደ ቀደመው አንጻራዊ ሰላም ለመመለስ ምንድነው መወሰድ ያለባቸው እርምጃዎች የሚለው ነገር ላይ ትንሽ ሰፋ አድርገን የምንወያይበት ነው ይመስላል። እንግዲህ በሀገራችንም ሆነ በውጪ ሚዲያዎች እና የፖለቲካ ኃይሎች ግንዛቤና ትኩረት ባይሰጠውም ለረጅም ጊዜ ከሰሜኑ ቀድሞ የእርስ በርስ ጦርነት ሲቪል ዋር ሲካሄድ የነበረበት ኦሮሚያ ውስጥ ነው። ምናልባትም አስርሊያስ 2019 ከ2019 ጀምሮ እየሰፋ የመጣ የእርስ በርስ ጦርነት ኦሮሚያ ውስጥ ሲካሄድ የቆየው መጠኑ እየሰፋ ነው የሄደው። መንግስት ገና ከመጀመሪያው ወደም ተሳተፍ ስለነበር አውቀዋለሁ። ገና ከመጀመሪያው ስጋት ነበረን። ይሄን ስጋት ለማስወገድ ግጭቱ ሰፍቶ ወደ ሰፋ መጠነ ሰፊ የእርስ በርስ ጦርነት እንዳይሄድ ብዙ ጥረትም ስናደርግ ነበረ። የሰሜኑን ጦርነት ሆነ የኦሮሚያውን ጦርነት መንስኤው ተመሳሳይ ነው። ሽግግሩን በአግባቡ ማስኬድ አለመቻላችን ነው። ታስታውሱ እንደሆነ ኢህአዴግን ለመጣል በምናደርገው ትግል ውስጥ ወይም ደግሞ ለመቀየር በምናደርገው ትግል ውስጥ ሁለት ፌዝ ነው ያስቀመጥነው። የመጀመሪያው ስርዓቱን አስገድዶ ወደ ሽግግር እንዲገባ ማድረግ ነበር። ሁለተኛው ምዕራፍ ደግሞ ያንን ሽግግር መምራት፣ ያንን ሽግግር በትክክለኛ ጎዳና በትክክለኛ ሀዲድ ላይ ማስኬድ ነበር። ከዛ ውስጥ ሀዲዱን ከማስያዝ ስራው የመጀመሪያውና ወሳኝ የሆኑ 3-4 ክንውኖች መከናወን ነበረባቸው። አንደኛው ለ27 ዓመታት ስርዓቱን ዶሚኔት አድርጎ የነበረው የህወሓት ኃይል ከስልጣን የተገፋው ተመልሶ ሪኢንቴግሬት የሚደረግበት ሪኮንሳይል የሚደረግበት ፕሮሰስ መደረግ ነበረበት። ይሄንን አስቀምጠን ነበረኛ። ይሄ በሚገባ ባለመካሄዱ ነው የሰሜኑ ጦርነት የተከናወነው ማለት እንችላለን። ሰፊ ነው ውስጡ፣ ግን አንዱ ይሄ ነው። ሪኢንቴግሬሽን ኦፍ ቲፒኤልኤፍ ፕሮፐርሊ ባለመሰራቱ ለሰሜኑ ጦርነት በረካቷል።
በኦሮሚያ ደግሞ ያለውን ስናይ አንዱ ሪኢንቴግሬሽን ኦፍ ቲፒኤልኤፍ ነው። ሁለተኛው ደግሞ ኢንቴግሬሽን ኦፍ አርምድ ግሩፕስ። ኢህአዴግን በትግል የሚታገሉ ድርጅቶች ነበሩ። እነዚህ ድርጅቶች ለረጅም ጊዜ ህይወታቸውን ኑሯቸውን መስዋዕት አድርገው ትግል ላይ ነበሩ። ለውጥ ሲመጣ ለዛ ለውጥም ሚና አላቸው። እዛ ለውጥ ውስጥም መሳተፍ ነበረባቸው። እነዚህን የታጠቁ ኃይሎች ወደ ስርዓቱ ወደ ለውጡ ባቡር በአግባቡ ማስገባት የራሱ የሆነ ስራ ነበረው። ዲዲአር ምንለው ዲስአርም ዲሞቢላይዝ ኤንድ ሪኢንቴግሬት ምንለው ስራ መሰራት ነበረበት። ይሄ ችላ ስለተባለ የታጠቁት ኃይሎችና የነሱን ፖለቲካ ኃይሎች ወደ ስርዓት ላይ ማስገባት ወደ ለውጡ የማስገባት የለውጡ አካል የማድረግ ስራ ከመስራት ይልቅ የተገፉበትና ተመልሰው ወደ ትግል የገቡበት ሁኔታ ነው ያለውና ኦሮሚያ ውስጥ በመታየው ነገር አልቲሜትሊ ሽግግሩ ሚስማኔጅ ከመደረጉ ጋር የተያያዘ ነው። እንግዲህ ከዛ ተነስተን አሁን ኦሮሚያ ውስጥ በጣም የሚያሳዝን የእርስ በርስ ጦርነት ሲቪል ዋር ነው እየተካሄደ ያለው። ይሄንን መሸፋፈን አያስፈልግም። እኛ ጥረት በምናደርግበት ወቅት በተወሰኑ ወረዳዎች ላይ የነበረ ግጭት አሁን ክልሉን ሙሉ በሙሉ አጋይቷል። ራሚፊኬሽኑ ወይም ደግሞ ውጤቱ ደግሞ በክልሉ ብቻ የሚመጣ ሳይሆን አጎራባች ክልሎችንም ወደ ግጭቱ የሚያስገባና እያስገባ ያለ መሆኑን መረዳት ያስፈልጋል። ህዝቡ በጣም ከፍተኛ መስዋዕትነት እየከፈለ ነው። በጣም ከፍተኛ ጉዳት እየደረሰበት ነው። አንዳንድ ሪፖርቶች እንደሚያሳዩት እስከ 25% የሚሆነው መሬት አልታረሰም። እንግዲህ በኋላም እናየው የምንችለው ይሆናል። ካለው የኢኮኖሚ ችግር፣ ካለው ድርቅ፣ ካለው የምርትና እህል እጥረት አንጻር የሀገሪቱ የትልቅ አምራች ከሆነው ክልል ውስጥ እስከ 25% የሚሆነው አላመረተም፣ አላረሰም ወይ ደግሞ ያረሰውን አልሰበሰበም ማለት ምን ማለት እንደሆነ መንገዘብ ይቻላል። በህዝብ ደረጃ ስትወስደው ህዝብ በየቀኑ ይሞታል፣ በየቀኑ ያልቃል። ተስፋ በጣም የተጨናገፈ በላይ ያለበት ሁኔታ ነው ያለው። ነገር ግን በሰሜኑ አካባቢ ቅድም ያልነው ትናንሽ ተስፋዎች የአውቶቡስን ፍሬን ከመያዝ አልፎ ሪቨርስ የማድረግ ሂደቶች እናያለን በሰሜን አካባቢ በትግራይ ግጭት አንጻር ማለት ነው። በኦሮሚያ ግን ፍሬን እንኳን የመያዝ ሂደት እያየን አይደለም። ይሄ ሁሉም መገንዘብ ያለበት ኢትዮጵያ ሰላም እንዲመጣ ከተፈለገ ሰላም በሁሉም ቦታ መሆን ያለበት። ቤት ሲቃጠል ከአንድ ጎን እሳት እየነደደ በሌላ ጎን አጥፍቼ እዛ ቤት ውስጥ እኖራለሁ ማለት አይቻልም። ትንሽም ቢመስል በሌላ ጎን ያለ እሳት አድጎ በቀኝ በኩል የተለኮሰ እሳት ወደ ግራ መምጣቱ የማይቀር ነው። ስለዚህ በዚህ ላይ አስፋጣኝ ስራ መስራት እና ሰላም ማምጣት በጣም አስፈላጊ ነው የማምነው። ከዚሁ ጋር በተያያዘ አማራ ክልልም ተመሳሳይ ችግር አለ። በተለይ በቅርቡ ፋኖን ትጥቅ ለማስፈታት በሚል እየተደረገ ያለው እንቅስቃሴ ጋር ተያይዞ የተለያዩ ድምጾች እየተሰሙ ነው። እንዲሁም ደግሞ የተለያዩ ሰዎችም እየታሰሩ ይገኛሉ። ጋዜጠኞችም ታስረዋል። በሚዲያ ላይ በአክቲቪስትነት መናቃቸው ሰዎችም ታስረዋልና ይሄ ነገር እየሄደበት ያለበት ሁኔታ ላይ ምንድነው ያለ አስተያየት? ምንድነው መደረግ ያለበት ብለው ነው የምታስበው? እንግዲህ ያው በቀድሞ ህይወቴ ማለትም ከአስር በፊት በነበረው ስወተውት እንደነበረው የአማራ ፖለቲካ ፈጣን የሆነ ትራንስፎርሜሽን እያካሄደ ነው።